እኔ ሞዳሉ ያልሽው ነው ሌላ ውሸት ልጨምርልኝ ሀኒቾ ረጅም ጊዜ እያፈቀድኩሽ ያልነገርኩሽ እኮ በአባትሽ መምን ሌላ ጭንቀት እንዳልፈጠርኩሽ ብዬ ነው አሴር ምን እያልከኝ ነው ለሁሉም ጊዜ ያለው ጊዜ ስጠብቅ አንቺ ግን በተቃራኒ ቀድመሽ ነበር እኔ እኮ ሌላ ውሸት ጨምረሽልኝ ታዘብሽ ስለማልፈልግ ነው እባክሽ ዝም በይ አሴር ቆይ እኔ ጋር ያለው እውነት የት አንተ በጣም ነው ማስበል የሚለው አሴር እኔ ምን እንደምን አላውቅም የከፋኝ አንቺ በማፍቀር ሰውም እኮ ሌላ ሰው ያፍቅራል እኔ በጣም የከፋኝ እኔ አንቺ እንደሰው አራሴ ተፈጠረ ተረጋጋ ምናልባት ከላይ ስንታይ ቆሻሻን መስል ይሆናል ግን ልባችን በጣም ዝቅ እንድልን ያደረገን የገንዘብ እጦት እኔ አንተ እንዳልከው አስቤያቸው አላውቅም ሀኒቾ ህይወት በጣም ክፉ እንደሆነች አውቃለሁ ግን አንቺ ነስታ ትቀጣኛለች ብዬ አንድም ቀን አስቤ አላውቅም ነበር አሴር ውሃና በረሃ ሁሉም ያለበት የውበት አማ አንዱ በተፈጥሮ አንዱ በሰው ጥበብ አይኔማ ያስነቀኝ ታይቶማ እማይ ምናሴ ተወኝ እስኪ እንዴ ምን ሆነሻል ምን ያለንኩት ነገር አለ ተረጋጊ እማዬ ተረጋጊ እማዬ ዘንድሮ ምን መረጋጋት አለ ብለህ ነው ከድንብላል ጋር ነው ስትጫጫው ይሰሞት ወይ ጉድ እኔ እኮ ማን እንደሆነ አላውቅም ጠላቶቼን ሰብስበው ቤቴ ድረስ ያመጣብኝ ምን ተፈጥሮ ነው ድንብላል ምግብ እያያዘች ከቤት ትወጣለች ይሄን ታውቃለህ እና ይሄን ያናደደሽ እንዴት ነው የማያናድደኝ ቆይ ምን ማለት ነው ማለቴ ለምን አናደደሽ ምግብ እያያዘች የምትሄደው ወደ ማን እንደሆነ አውቃል ግን ኧረ እኔ አላውቅም ጠየቅሻት እንዴ አዎ አፋጥጬ ጠየቅኳት እና ነገረችሽ እሷማ መች ተሰምቷት ከስራ አባሪኝ እንጂ አልነግርሽም ብላ ድርቃለች ለምን እማዬ አላውቅም ብቻ ግን ስጠረጥር ለባዩሽ የምትወስደው ይመስለኛል እውነትሽን ነውማ እኔ የሚመስለኝ እንደዛ ነው ሌላማ ለማንም አትወስደው ምን ይሁን ብላ ነው የምትወስድላት ደግሞ እኮ በጣም ነው የምትፈራት አይመስለኝም እንዴ ባዩሽ ከተያዘች በኋላ ነበር እንዴ ምን ስታረግ እንደነበር የነገረች አዎ ምን ነው እሷማ ባዩሽ ከተያዘች ምንም አይመጣብኝም ራሴን ነፃ ላውጣ ብላ ነው እንደዚህ ያደረገችው ድንብላልን ሰዓት እንደዛ የምታደርገኝ ልጅ አይደለችም ግን ደግሞ ምን ነው ያየኸው ነገር አለ ምናሴ ሰሞኑን ልክ አይደለችም ታዲያ እንዴት እንደዚህ ያልክ ባለፈው ያጎቴ ሚስት ልጠይቅ ብላ ሄደች ቀን ስትመለስ የሆነ ሰው እንዳገኘች ስለተነግረኝ ብላ መልሳ ደግሞ ተውችው እሺ ቆይ ምንድን ነበር ልትነግረኝ የነበረው አላቅም ብቻ ግን በተደጋጋሚ ስጠይቃት ትደነግጣለች ይሄው በቃ እንዳልኩት ባዩሽን አግኝታት ነው የመጣችው እማዬ መጀመሪያ አንቺ ተረጋጊና ቀስ ብለን እናናግራት ምናልባት እኮ ደንግጣና ፈርታ ይሆናል እንደዛ ያለችው እስኪ ተወኝ ምናሴ ዘንድሮ መቼም የመጣ ሄደው የሚጫወትብኝ ኳስ ሜዳ ነው የሆንኩት እማዬ እሺ በይ ድንብላልን ቀስ ብለን እናናግራት ካልክ እሺ በቃ ቀስ ብለን እናናግራት እሺ እማዬ ትንሽ በቃ እንሂድ እሺ ሀና ምን ሆናል ሆነ ብላ ነው ማታነሳው ወይስ ይሄን ያህል ሰዓት አልተመቻት ሆኖ ነው ቆይ ሀና እንደዚህ አይነት ልጅ ናት እንዴ ሳታምንበት ነበር ፍቅሬን ተቀበለች ወይስ ያሾፈችብኝ ነበር ፍቅሬ የልቤን አልተገናኘን ፍቅር ሀና እንደዛ የምታደርግ አይነት ልጅ አይደለችም ግን እኮ ስሜታዊ ሆና ተቀበለኝ ተረጋግታ ስታስቡ ነገሩ የማይሆን ሆኖባት ሊሆን ይችላል እሺ አሁን ምንድነው ማለት ወይኔ ዝራ ሰው አሁን የማላውቀው ልጅ ለመጀመሪያ ጊዜ በአመት ጉድ ሊሆን ነው ማለት ነው ወይኔ ዝራ እንደዚህማ ጉድ አልሆነ እንዴ ዝራ ምን እየሆንኩ ቆይ ስልክ ስላላነሳችልኝ ነው እንደዚህ መሆኑ ወይ ፍቅር ይህንን ያህል እብድ ሊያደርገኝ ነው ማለት ነው በፍቅር ዓለም ካንቺ ጋር ሀና ብቻ ምን ያህል እንደወደድኩሽና እንዳመንኩሽ ታውቂያለሽ ልቤን አደራ ልቤ ምንም ልታደርግብኝ አልፈልግም አቄን ባፍላታውቂ አንቺን ማፍቀሬን አልተረከም ምንድነው ግርማይ ተቀመጪ ውስጥ መጀመሪያ ግን እኮ ውስጥ ስራ አለ ኦ እኛ እኮ ሰሪዎችሽ ነን
ቁጭ በይ ስትባይ መቀመጥ፣ ስሪ ካልንሽ ደግሞ መስራት ብቻ ነው። እማዬ ምን ሆነሻል? ተረጋጊ እንጂ። ኡፍ አታያትም እንዴ? አሁን ቁጭ በይ እባክሽ። ድንብላል አሁንም ጠይቅሽን ጥያቄ በቀጥታ መልሽልኝ። ቆይ የእናንተ ቤት ጥያቄ ደግሞ ሰው ካላስጨነቀ አይሆንም እንዴ? ምን አለበት ለጥያቄያችሁ የሆነ መንደርደሪያ አረፍተ ነገር እንኳን ቢኖረው? እሱ ደግሞ ምን ማለት ነው? አሰሪዎች ነን ብላችሁ የለ? የምን መለማመጥ ነው? በቀጥታ ማዘዝ ነው እንጂ ሽሙጥ መሆኑ ነው። እኔ እውነቴን ነው የተናገርኩት። ወይኔ ሜላት በገዛ ቤቴ አንቺ ሙድ መያዣሉ። ተረጋጊ እንጂ ተነጋግረን የመጣነው ነገር አትርሺ። ዝም በል እባክህ አንተ። ለነገሩ ክብር የሚባል ነገር የት ይገባና? ድንብላል እማዬን ታያትና እኔም ጠይቅሽን ብቻ መልሽልኝ። ምንድነው ግርማዬ? ምግብ ይዘሽ የምትሄጂ ቆይ ለማን ነው? አቡይ አባቴ ድረሱልኝ። ቆይ ምንድነው ነገር መደጋገም? እሱን እኮ ቀድሜ ተናገርኩኝ። ምን ብለሽ? እኔ ለማን እንደሆነ አልናገርም አልኩኝ። ጥሩ እንደሱ ከሆነ ለፖሊስ አስቀፈድድሽ የእጅሽን ታገኛታለሽ። ለራባ አጎረሽ ብሎ ነው እንደ ፖሊስ የሚቀፈድደኝ? ማን? ባዩሽ ናት የተቸገረችው? እትዬ ግን ለምንድን ነው ይሄን ነገሮትን የማይተውኝ? ኧረ እባክሽ ጭራሽ እኔ ነገረኛው። እኔ እንግዲህ ሳቆት እትዬ እንደዛ አልነበረው። አሁን ግን እኔ እንጃ። እሺ ልትሰድቢኝም አምሮሻል። ምንም ያህል ሞኝ ሰው ልሆን እችላለሁ፣ ግን ወዳጅና ጠላቴን አብጠርጥሬ ማቅሰው ነኝ። ምን እያልሽ ነው ድንብላል? ቆይ እንደው ምን ስትሉ አሰባችሁ? እንዴት ነው እኔ ለዛች ክፉ ሴትዮ ምግብ ወስጄ ማጎርሰው? ኧረ እባክሽ እትዬ እማማ ባዩሽ ማለት እኮ እጄን ቆርጣ የጣለች ሴት ናት። እንዴት ነው እኔ ምግብ ለሷ ወስጄ ማጎርሳት? ታዲያ ለማን ነው የምትወስጂው ድንብላል? እኛ እኮ ጨነቀን። እሱን እንግዲህ አሁንም ቢሆን ልድገምላችሁ፣ መቼም አልነግራችሁ። ለምንድን ነው የማትናገሪው? ስለማልነግራችሁ ነው። እሺ እሱን ታዩ። እሺ ባለፈው ወጥተሽ ማንን ያገኘሽው? ቢያንስ እሱን ንገሪኝ። ምን እያልኳት ምን ትላለች አሉ? እንደማልናገር የተናገርኩ መሰለኝ። ጥሩ አሁን ከፊቴ ጥፊልኝ፣ የእጅሽን ታገኛታለሽ። እሺ እግዚአብሔር ያክብርልኝ። እርግጠኛ ለራሷ ለባዩሽ ነው። ለሌላ ሰው ቢሆንማ እንደዚህ ሽንጧን ገትራ ትከራከረንም ነበር። መላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። በዚህ ምድር ላይ እኔ ማንንም አይፈልገኝም ማለት ነው። ለነገሩ እናቱ የገፋችው ልጅ ማን ይፈልገዋል? አምላኬ ሆይ እንደዚህ ከሆነ ለምን ፈጠርከኝ? እስኪ አሁን ማን አለው ነው የሚለኝ? የኔ ምርጥ ወንድም ተምቹ ነበር፣ ተምቹም የለም። ወይኔ ወንድሜ ለሃና ብዬ አደጋ ውስጥ ከተትኩት። ተምቹ የት ነህ? በዚህ ሰዓት ከምንም በላይ ታስፈልገኛለህ። ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ። ተምቹ ምን ሆነ ግን የጠፋው? አዝነህብኝ ይሆን? ተከፍተህብኝ? ጠልተኸኝ ይሆን? የት ብዬ ነው የምፈልግህ? ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁ። ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ካረገ ይበለኝ ምን አለ አንዬ ልቤ ወዶ ገብቶ ሞጫው ከጠፋ። እንዴ አባዬ መታል እንዴ? ምን ነው የኔ ልጅ እንደዚህ ኩርምት ብለሽ ተቀመጥሽ? ምንም አልሆንኩ። አንዬ አንቺ ነሽ ምንም ሳትሆኝ እንደዚህ ኩርምት ብለሽ የተቀመጥሽው? አባዬ አቤት አንዬ። ቆይ እኔን ግን ማን ፈጠረ? ምን እያልሽ ነው አንዬ? ሌሎች ሰዎችን የፈጠረ አምላክ ነው ግን እኔንም የፈጠረኝ። አንዬ ምን ሆነሽብኛል? አባዬ ጠየቁ መልስልኝ። ሌሎች ሰዎችን የፈጠረ አምላክ ነው እኔንም የፈጠረ። ሌላ ማን ይሆናል አንዬ? መቼም አንቺ ከሰው የተለየ ነገር የለሽ። ቆይ ከሰው የተለየ ነገር ከሌለኝ ታዲያ ለምንድን ነው ፈተናዬን ያህል የሚበዛው? በጣም ስለሚወድሽ በጥንካሬሽ ስለሚተማመን ነው እንደዚህ አብዝቶ የሚፈትንሽ። አባሽኝ አባ የፈጠረኝ እኔን ጭራሽ አይወደኝም። አንዬ እውነቴን ነው አባ። ቢወደኝ ኖሮማ በሳቅ እንጂ በሀዘን አይደሰትም ነበር።
ኧረ ተይ ሀንዬ የሰነፍ ቃል አትናገሪ። አሁን ጠንካራ ነሽ ብለኸኝ የለ ስለዚህ ጠንካራ ሰው